ሰላም ነው ወንድሜ ምን አባፈለክ ለዘርፈኝ ነው አይ አይደለም ምን አጢ ምን አባ ዲሲ አስተላበነ ፊትህን ግን አይተው ታውቃለህ በመስጠት እኔ ልታወራኝ እንዴት አንተ እኮ ምን አድርጌ ነው ቆይ እንዴት እየሮጥክ ሮጥ እንዳዞር እጅፋም ምን ይመስላል በእናትህ ሰላም አቤት ስራ ላመለክት ነበር ና ግባ እሺ ነው እሺ አጅር ና ቁጭ በል ወንድሜ አንተ ነህ እዚህ ድርጅት ስራ ያመለከትከው አው ቅድም ግን ቻኩ ችግር የለውም ይኸውልህ ሰውን በማንነቱ አይተህ መገመት የለብህም ለሰው ልጅ ክብር ሊኖር ይገባል በዚህ እድሜ ውስጥ ጥላቻ ተንኮል ምን ይሰራልሃል እኔ በዛ ሰዓት የጠየቅኩ ሰዓት ብቻ ነው አንተ ግን እንደ ውሻ አንቋሸሽከኝ እንደ ቆሻሻ ነው ያረከኝ እውነታው እናውራ ካለን ከኔና ካንተ ማን ነው ንፍጣ እኔ እዚህ ካምፓኒ ባለቤት ሆኜም ሰው አከብራል ለሰው ክብር ይኖር ወልወለ ጨረስ እሺ አለቃ ይሄው እኮ ጨርሻለሁ እኔ ቻው አንተ ንፍጣ ሚስቴ ወተት አልገዛም እንዴ አልገዛሁኝ ለምን ያው ታውቂ የለ ወጪ በዛ ትላንት አንዴ ደሞዝ ተቀበልከው እውነት ምንም ብር የለኝ ሲጀምር አንተ ቀንድ እንጂ ትዳር አይደለም ያስከው ይሄ ልጅ ነው ያገናኘን ልጅ ና ልጅ አንቺ ማታ ወይኔ ጭንቅላቴ ለ20 ዓመት ስጠብቅህ ነበር በአንተ አንድ ቀን ስህተት እናቴም ለ20 ዓመት እስር ቤት ገባች እኔም ያንተን በጅን ስጎትት ኖርኩ ማነህ ያንተ ልጅ ነኝ እንዴት ለ20 ዓመት ራስህን ስተተኝተህ ነበር የእውነት ግን ለኔ ወተት መግዣ አጣህ ነበር እውነት ምንም ብር አልነበረኝ ደሞዝህስ ድንገተኛ ወጪ አጋጥሞኝ ነበር ታዲያ ለምን ድጋፍን አልተጠቀምክም ምንድነው ድጋፍ ማይክሮ ፋይናንስን ነው ምንድነው በ30 ደቂቃ ብቻ እኮ ደሞዝህን ያበጅሩህ ነበር እውነትህን ለማንኛውም ለመንግስትም ሆነ ለግል ሰራተኛ ያለምንም ቅድመ ክፍያ 100% ደሞዙን መበደር ይችላል እና ምንድነው ማድረግ ያለብኝ የናሽናል አይዲ እና የሰራተኝነት መታወቂያ ካለ አሁኑኑ መበደር ትችላለህ የኑ ማገኛቸው ባዮ ላይ ሊንክ አለልህ ወይም ደግሞ በእነዚህ ስልኮች እየደወልክ መበደር ትችል ነበር የእውነት አላውቅም ነበር ብታውቅማ የሁሉ ነገር አይፈጠርም ነበር ቤቢ ወይ ና ጓደኞች በር ላይ እየፈለጉ የኔ ጓደኞች አዎ ና አታስቁማቸው ማን ናቸው የእውነት ከኛ የምታመልጥ መስሎ ነበር ቆይ ምንድነው የምትፈልጉት ገንዘቤን ነው አንተ ማረባ ስጋን ላሞራ ቆራርጬ ነው የምሰጥልህ እኮ ሰጣችኋለሁ ለምንድነው የምታስቆማቸው አስገባቸው እንጂ አይ አንገባ ማሰር አንገባ አስገባቸው አራኒ ተጫወቱ እንጂ እየተጫወትን ነው እና እንደምታውቁት አባቱ ከሞተ በኋላ አባቱ ሞቷል እንዴ አባቱ ማለት አዎ ብቻ ግን እግዚአብሔር አንዱን ሲወስድ አንዱን ይሰጣል አባቱም ቢወስደውም ግን 1 ሚሊዮን ብር አውርሶ ነው አዎ ደስ አይልም እንደምታውቁ አንድ ሰላም በልጄ ደህና ደር እሺ አባዬ ደህና ደር አባዬ ወይ እዛ ቁም ሳጥን ውስጥ ሁሌ ማታ ድምጽ ሰማለሁ ስማ የትምህርት ቤት ክፍያ ስንት ነበረ 9812 ብር አይ በሳምንት ነው ይሁን ያው እኔና እናትህ ከተፋታን በኋላ ፍርድ ቤቱ አንተን ለኔ ወሰነ ከዛ እኔ አንተን ለማሳደግበት ለሷ ተቆራጭ ቆርጣለሁ አዎ አባዬ ደስ ይላል ደግሞ አባዬ ልደቴ ደርሷል ትገዛልኛለህ የሆነ ነገር ይሁን ምንም ነገር የለም ተኛ እሺ ልጅ እሺ በቃ አባዬ ማይሞትሽ ማለት ነው ከአባዬ ጋር ነው አባዬ እኮ ከሞት 15 ቀን አለፈው በቃ ተው ነፍሱ በሰላም ተረፈበት አባዬ በቃ አንዴ እናትና አባት ሞቷል ምንድነው የምታወሪው ተዋቸው በቃ ግፊ አረ ዶክተር የሆነ ነገር አድርግባክ ልጁ እኮ ተቀረቀረች ወይኔ ልቅማለ አረ ሶል ናት እዚህ ጋር እዚህ ቤት ማን ነው ልደቱ እዚህ ነው ካሜራማን ተጠርቼ ነበር ኦ አንተ ነህ ና ግባ ልክ ነህ እኔ ነኝ ባለ ልደቱ ጓደኞቼ ላስተዋውቅህ በረከት ይባላል ሲሳይ ይባላል ሳሚ ይባላል ቁጭ በል እሺ እስኪ ጠጋ በሉልኝ ከ5 ደቂቃ በኋላ ፕሮግራም ይጀምራል እሺ እንዳይለበስ እሺ አረባ ስማ ባይዘው በጣም ጎበዝ ካሜራማን ነው አዎ ይሄ መደነስ አልፈልግም ኧረ በእናትሽ ኧረ አንቺ ልጅ በጣም ጨምረሻል ዳይ ወደ ስራ እሺ ሰዎች ኬክ እንቁረስ ነው በመጀመሪያ አክብራችሁኝ ስለመጣችሁ በጣም አመሰግናለሁ የእውነት በጣም ነው ደስ ያለኝ አሁን ኬኩን እንቆርሰዋለን መልካም ልደት በሉ
ዘኑራ መልካም ልደት ላንተ መልካም ፎቶ አንሳና እንዴ እሺ ጥሩ እንዴ ማሚ የሆነ ሂውማን ሄር አድርገው ከሚዋረዱ በርጠሚዮስ ሂውማን ሄር ጋር መጥተው ኦሪጂናሉን መግዛት ይችላል። በርጠሚዮስ ሂውማን ሄር ይኸውልህ ሱፐርማን የሚለው ፊልም ግን በጣም ነው የተመቸኝ። ኧረ ዝም በል እኔ ምንም ነገር የለኝም። ምንድነው አንተ ጎረቤት ጮህ ሰምቼ ነው ሂጅ ማዳን አለብህ። አለበለዚያ ህይወትን ማመሰቃቀል ነው። ምንድነው እገዛለሁ እንዴ? ይኸውልህ አንተ ሰውዬ ይህንን ምስኪን ድሃ ሰውዬ ልቀቀው። እኔ ነው የታወቀኝ ነው አንተ ድሃ የምትለኝ መናጥ ብቻ ልቀቀው። ይኸውልህ ሰውዬ አጉል ጀግና ያጫውት ቀጥ ብለው ውጣው። አልወጣም ውስጤ ያለው ወኔ ምን ያህል እንደሆነ አላወቀውም። ስማ በረኪና ለመኝታ ቤት አዎ አለ ገመድስ አለ ይመስለኛል። ለምንድን ነው የማይገለኝ? ኤሌክትሪክ አንቺ እያለሽ ነው እንዴ? መብራት ጠፋ። ያስጠላል። በስርዓት እንኳን መሞት የማይቻልበት ሀገር አሁን ኤሌክትሪክ ነው የማገኘው። ኤሌክትሪክ ስትል ለምን ኤሌክትሪክ መኪና አገዛ? ኤሌክትሪክ ነው ያልከኝ? የኢትዮጵያ ቴክኖሎጂ በቁጥር 3 አዳማ ብራንቻቸው የፈለከውን ኤሌክትሪክ መኪና በሁለት አይነት አማራጭ ከ5 ዓመት ዋስትና ጋር ይዞልህ መጥቷል እኮ። ኤሌክትሪክ አለው? አዎ። የት ነው የማገኘው? በ890 ሺህ ብር ቅድመ ክፍያ፣ የቀረውን ደግሞ በረጅም ዓመት ከወለድ ነፃ በሆነ ወይም በወር ከ10,200 ብር ወርሃዊ ቁጠባ ጀምሮ በየ4 ወሩ በሚወጣው እጣ በቀላሉ የመኪና ባለቤት መሆን ትችላለህ። ዋስትናውስ ነው ያልከኝ? እንዳያሳስብህ የሚቆጥቡት ብር በዝግ ባንክ የሚቀመጥ ሲሆን መኪናውንም ሳይረከቡ ምንም አይነት ብር አይንቀሳቀስም። ለበለጠ መረጃ በ8022 ወይም በእነዚህ ስልኮች መደወል ይችላሉ። በአካል መምጣት የሚፈልጉ ደግሞ አድራሻችን አዲስ አበባ አምባሳደር ሲኒማ ፊት ለፊት ከመከላከያ መስሪያ ቤት አጠገብ ቁጥር 2 ቦሌ መድኃኔዓለም 7ኛ ፎቅ፣ ቁጥር 3 አዳማ ጀርመን ሲቲ ሞል 1ኛ ፎቅ ላይ ያገኙናል። አንተ ለምን አባለው ልብሴን የለበስከው? እማዬ አቤት። ለምንድን ነው ለጎረቤት ልጅ የልጅነት ልብሴን የምታለብሽብኝ? ምን ችግር አለው? የድሮ ልብስህ አንዴ የልጅነት ማስታወሻ እኮ ነው። ይሄ ህፃን ለበሰ ብለው ምንድን ነው የምትለው? እንዳትናገረው። ይኸውልህ አንተ ርኩስ፣ አሁኑኑ ልብሴን አውልቅ ብያው። ይኸውልህ ልብሴን የማታወልቅ ከሆነ እንደምታጨስ ለሁሉም ሰው ነው የምናገረው። አዎ አምጣ ልብሴን። ለምን አስወለከው? አረ ራሱን አውልቆ የሰጠኝማ። ቤቢ ሂድ ልበስ። እሺ አንተ ልበስ። አልፈልግም። ቆይ ይኸውልህ ቤቢ አሁኑኑ ልብሱን ካለበስክ እንደምታጨስ ለሁሉም ሰው እናገራለሁ። ምን? አሁን እናገራለሁ። ህይወቴ መጥቻለሁ። ህይወቴ በእናትሽ ህይወቴ 5 ደቂቃ ሆነ። ሂድ አንተ ሰይጣን! መንገድ እኮ ተዘጋግቶብኝ ነው። የኔ ፍቅር ደህና ነህልኝ? ከ1 ሰዓት በኋላ ምግብ ይዤ እመለሳለሁ። እሺ እሺ የኔ አባት አፈቅርሻለሁ በጣም። እኔም በጣም አፈቅርሃለሁ። ሰላም ነው? እዚህ ነው ለብሻለሁ። ይቅርታ እኔ ገናዡ ነኝ። የቱ ጋር ነው ወደ ሰው ያለው? ውስጥ ነው። ሊገለል ነው። እንግዲህ እግዚአብሔር ያጽናል። ሰው ነገር አይ ሬሳ አሁን ስራዬን ልጀምር። እኔ ሶፍት ይዣለሁ። ፋሽ በእናትሽ በእናትህ እንዴ አታስበላ። አንተ አልሞትክም እንዴ? አዎ በእናትህ አትጩህ። አንተ ምን አይነት ጨካኝ ነህ? እዛ ቤተሰቦች ሞቷል ብለው እያለቀሱ አንተ እዚህ ድራማ ትሰራለህ? ኑሮ ከብዶኝ እኮ ነው። ምን ማለት ነው? ታውቀዋለህ ኑሮን።
ልጆች አሉኝ። እንደው ማወርሳቸው መሰጣቸው ነገር አጣው። አንደኛ ሞቻለሁ ብዬ በቃ ልጥፋ ብዬ እኮ ነው። ቆይ ምንም ብር የለህም? የሆነ ብር አለኝ የቆጠብኩት። ታዲያ ለምን በካቦድ ማርኬቲንግ ሶሉሽን የተዘጋጀው ካቦድ ሪል ስቴት 2025 ኤክስፖ አትሳተፍም? ምንድነው? በርካታ ሪል ስቴቶችን ያሳተፈው ካቦድ 2025 ኤክስፖ ሻጭና ገዢዎችን ለማገናኘት ከሰኔ 27 እስከ ሰኔ 29 በሳይንስ ሙዚየም ዝግጅቱን ጨርሷል። በርካታ ሪል ስቴቶች የሚሳተፉበት ለ3 ቀን በሚቆየው ኤክስፖ ላይ መጥተው ቤት ወይም ሱቅ ሲገዙ ገበያ ላይ ካለው ዋጋ ታላቅ ቅናሽ ይደረግላቸዋል። እንዲሁም ያለቁና ያላለቁ ሱቆችና መኖሪያ ቤቶችን በብዛት ያገኛል። የባንክና የረጅም ጊዜ አከፋፈል መንገዶችም ይመቻቹላቸዋል። ለበለጠ መረጃ በእነዚህ ስልኮች እየደወልክ መረጃ ማግኘት ትችላለህ። አለቀልህ። እስከ መቼ እናት አልጋ ላይ ቁጭ ብለህ ምን ትላጫለህ? ዛሬ ህይወትህን ልቀይረው ነው የመጣሁት። ከራስ አርፈህ ለቤተሰቦች ከቤተሰቦች ህይወትህን ልቀይር ባልኩ እኔ ልቀይር። በዛሬ የአየር ንብረት ዘገባ መሰረት በስተደቡብ በኩል ቀላል ዝናባማ እንደሚሆን አብዛኛውን ክፍል ምንድን ነው? አንተ ውሻ! በርተሚያስ ሰለሞን ነኝ። ሰውን እንዴት ነህ? በእናትህ በጣም አመት ምናምን ሆነና ከተያየን። የምን አመት? ከ15 ቀን በፊት አንድ ላይ አልነበረን እንዴ? ኧረ እባክህ እንደውም ትዝ አይልህም? የበረከት ልጀትን እያከበርን እንዴት ይረሳኝ? በጣም ነበረ የሰከረው። ስማ ትዝ ትላለች ያቺ ቀይዋ ልጅ እንደውም ስጀነጅናት የነበረችው በጣም። ከዛ ተያይዛችሁ ሽንት ቤት ሄዳችሁ አርገኸዋል? አዎ አውቄው ነበር እንደገደልካት። አብራችሁ ሽንት ቤት ሄዳችሁ ከዛ አንተ ተመለሰው። ከዛ ሬሷ ሽንት ቤት ውስጥ ይኸውልህ ወንድሜ አርገዋል እኮ ስትለኝ እንትን ነው መሰለኝ። ምንድን ነው የምታወራው? አንድ ላይ አልነበረን እንዴ? ምን ስናደርግ? ስንቀብራት ነዋ። ልጄን ሳኝ እኔ በህይወት አይቼ አላውቅም። አውቃለሁ። እኔም ዛሬ ነው ያየሁት። በህይወታችን ተያይተን አናውቅም። ለምንድን ነው እንደዚህ የምታደርገው? ምክንያቱም በሽተኛ ነኝ። አረ መብራት ምን ማነው? ልጄ ይህንን ቪዲዮ እያየኸው እንደሆነ አውቃለሁ። የዛሬ 19 ዓመት ጥዬ ስሄድ ወጥቼ ሳይሆን ተገድጄ እንደሆነ ወቅልኝ። አሜሪካ እንደምትኖር ሰምቻለሁ። ናንዴ ልጄ አባት ይፈልጋል። በጣም ልብ የሚነካ ታሪክ። ሆኖም ግን እግዚአብሔር ጸሎቶትን ሰምቶታልና ልጆ ተገኝቷል። ናግባ። ከ19 ዓመት የመለየት ኑሮ በኋላ ዛሬ በዚህ ፕሮግራም አባትና ልጅ ተገናኝተዋል። ስለዚህ ተመልካቾቻችን የዲኤንኤ ምርመራው እጃችን ላይ ደርሷል። 99% አባትና ልጅ ናቸው። ልጄ ምን እየሳልክ ነው? የቤተሰቤን ስዕል እየሳልኩኝ ነው። እስኪ ያሳየኝ። እሺ አባይ፣ ይሄ አንተ ነህ። እሺ ይሄ እኔ ነኝ። እሺ እቺ ደግሞ እማዬ ናት። እሺ ይሄ ደግሞ እስክንድር ነው። ማን ነው እስክንድር? ልጄ እስክንድርን አታውቀውም እንዴ አባይ? ምን እንደውም እኮ ማታ ማታ አንተ ስትተኛ ያቅፋሃል፣ ከዛ እኔን ያጫውተኛል፣ እማዬን ያጫውታታል። እንደውም ገላህን ስትታጠብ እኮ ሁሌ ነው ጀርባህን ሲያሸማየው። እና እዚህ ቤት ነው የሚኖረው ልጄ? አታውቀውም እንዴ? እሱ እኮ የቤተሰባችን ጠባቂ እኮ። እንደውም አንተ ስትሄድ ከማዬ ጋር መኝታ ቤት ውስጥ ይደባደባሉ። ግን እንዳትናገር በእናትህ፣ ሁለቱም ይቆጡኛል። በተለይ ደግሞ ለእስክንድር እንዳትናገር፣ እሱ እንዳትናገር ብሎኝ ነው ሁሉ የሚሄዱ። በእናትህ አባዬ እንዳታወራ እሺ? አባዬ በቃ ከጨረስክ እኔ ደረጀንም ልሳለ። ደረጀ ደግሞ የቱ ጋር ልሳለ?